ፍቅርዬ ወየ ወየ ፍቅርዬ ወየ ወየ የኔ ዓለም ወየ ወየ እኔ ናፍቄሃለሁ አልናፈቀኝም ወይ ፍቅርዬ ወየ ወየ ፍቅርዬ። እኔ ቲክቶክ ልስራ ወይስ ለሷ ቡና ምናምን ቤቱን ጥረጊው በጥረጊ ምናምን በት እንዴት ነው የምጠርገው? እኔ በዚህ እጄ አሁን በት ጠርጋለሁ እንደዚህ በት ጠርጋለሁ እንደዚህ ወይ ማዘር ምን ማለት ነው? ማዘር ግን
አዘርግን። ድሮ እኮ ግን የኛ ቤት እንደዚህ አልነበረም። ሄሎ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ጠፋ። ኧረ እኔ ገጠር አይደለሁም እንዴ? የምን ገጠር ነው? ገጠር ማለት ኧረ የእኔ ቤተሰቦች እኮ ገጠር አይደሉም እንዴ? ምን ነካ አንተ እንዴ? ስንት ነገር አውርተን እንዴት ትረሳዋለህ እንዴ? እኔ ነገ ቤተሰቦች እንዴት እኔ ገጠር ላይ እችላለሁ? ገጠር ማለት ገጠር ራሱ ዘመድ የለኝም። እንዲሁም ገጠር የሚባል ገና ዛሬ ነው ከአንተ አፍ የሰማሁት። የሚገርም ነገር ገና ዛሬ ነው ከአንተ የሰማሁት። ዛሬውኑ ገና እና እንዴት ነህ? ሰላም ነው? እንዴት ነው? እዛ ነው። እንደት ነህ? ሁሉ ሰላም? ኧረ የሆነ ቦታ መዝናኛ ቦታ ነው ያለነው። በእናትህ የሆነ መዝናኛ ቦታ ነው። የሆነ መዝናኛ ቦታ ነው እና ቻው። እሺ ቻው። እደውልልሃለሁ። አሜሲዩ አሁን ገጠር ነኝ ብዬው ቢሆን ምን ይፈጠር ነበር? ገጠር ነኝ ብዬው ቢሆን ማዘር ነይ ነይ እያለችኝ ቤት ጥረጊ ልትለኝ ነው እንዴ? ቡና ቤት ጥረጊ ምናምን። እንዴት ነው አሁን ቤት የምጠርገው? እንዴት ነው የምጠርገው? እንዴት ነው በማርያም የምጠርገው? እኔ እንደው ቲክቶክ እየሰራሁ ነው። የቲክቶክ እየሰራሁ ነው። እንዴት ነው እኔ ቲክቶክ እየሰራሁ ነው። እንዴት ነው እኔ አሁን ቤት ጥረጊ ምናምን ቡና ቤት ጥረጊ ምናምን እንዴት አድርጌ? አይ በቃ ለማንኛውም እንግዲህ እስኪ እንሞክረው ብርታሉ አንቺ ብርታሉ ቡናው ሳይፈላ ቤቱ ሳይጠራረግ እንዲያውበት ሁሉ እንዴት አለ። አቤት ልጅ አቤት እንዴት ቤቱን እንኳን አጠራርጊ። ምን ችግር አለው ልጄ? እኔ እናትሽን ብታግዢኝ ምን ችግር ነበረው? ቤት እንዲህ እንዳለ በቃ ከተማ ሲከድ እንደ ሁሉ ነገር ተረሳ። እኔ ያሳደግኩሽ ያደግሽበት ቤት የተወለድሽበት ሁሉ ነገር ተረሳ። ምን አለ እሱን ቡላል የምትሉትን ነገር ውልቅ አድርገሽ ልብሱን ወግ ያለውን ልብስ ለብሰሽ ምን አለ ስራ ብታግዢ ልጄ። ታዲያ ቀድሞውን ሰጥቴው ነይ ነይ ብዬ ያመጣሁሽ ስራ እንድታግዢ ነው እንጂ እንዲህ ስልክ ይዘሽ ቡላል ለብሰሽ እንዲና እንዲህ ልትይ ነው? እንዲያው ከዛ ምኑን ትሰሪዋለሽ? አቤት ሴት ልጅ እኮ እንዲያው አሁን እኔ እናትሽ የኔ መጥቼ እረፍ ብዬ ቡናዬን አፍልተሽ ብትጠብቂኝ ምን ችግር ነበረው? አቤት ፀጉርሽን እንደሱ አድርገሽ ይህን ሱሪ ምናምን ቡላሊ ለብሰሽ እንዴት ነው? አይ እኔማ ልጄ ምን አደርጋለሁ? እኔማ ጠርገዋለሁ። እኔው ራሴ ጠርገዋለሁ እንጂ ጠርገዋለሁ። እኔው ራሴ ጠርገዋለሁ። የዛሬ ጊዜ ልጆች እንደው አፈራን ከሆናችሁ እኮ ፈረንካ የሆናችሁ